40 ሰዎች ቁብ ገቡ ለ39ኛው ደረሰው ለ40ኛው ደረሰው 39ኞቹም ሲሸጡ የዋሉትን ለባለ ቁቡ ሰጡ ሲሸጡ የከረሙትን ለባለ ቁቡ ሰጡ ሲሸጡ የነበሩትን ለባለ ቁቡ ሰጡ 30 ምናምን ሰው በተራቆተ ሱቅ በሌለ ስራ መስሪያ ብር የለው የሚሸጠው ለቁብ ነው የሚሰጠው በባዶ ቤት ኪራይ እየከፈለ እንዴት አድርገን ሀገር ኢኮኖሚ የሚያድገው በባዶ ቤት ኪራይ እየከፈልክ በባዶ ቤት ኪራይ እየከፈልክ በባዶ ቤት ቤተሰቦችህን እንዴት አድርገህ ነው ከየት አመተህ ነው የምትቀልባቸው ከየት አመተህ ኪራይ ከፍለው ከየት አመተህ ነው ግብር የምትከፍለው ያንተ ቤት ባዶ ነው ያንተ የሥራ ቦታ ባዶ ነው ያንተ መኪና ይጫን አይደለም ያንተ መደብ ባዶ ነው ያንተ ሱቅ ባዶ ነው ያንተ ሁሉ ነገር ባዶ ነው እየሸጥን ለቁብ ትሰጣለህ ከየት አመተህ ነው የምትከፍለው ቁጭ ብለህ ስራ ፈተህ እየሄድህ ወደ ቤት ቆይቶ ቁብ መጣልህ እሸየው አሪፍ ቁብ መጣ ስንት ብር ሆኖ አንተ የጣልከው ሌላ ቁብ ሌላ ብር ይዞ ይመጣል እንደውም እንኳን ሌላ ብር ይዞ ሊመጣ ያንተ ብር ራሱ 100% ይመጣል ቀንሶ ይመጣል እዚህ በግብይት ከሰርህ እዛ ደግሞ በሻይ ቡና ከስረህ ብር ተቀንሶ ይመጣል ብሮ እንደነሻ ቁብሽ መጥቷል ሻይ በይና ሚስት ደግሞ አቤት አገር ጋር ደውላለች ቃ ያለበት ቦታ ሁሉ ገና ቃል ይገዛ ነው እንዴ የቤት ዕቃ ሶፋ ቴሌቪዥን ምናምን ሻይ ቡና ጋብዙን አርቲፊሻል ምንም አይገባለ አረጉት ይሄ የሀገር ኢኮኖሚ ማድቀቂያ መጃጃ ዘዴ እንጂ መረዳጃ ዘዴ ብላችሁ እንዳመዘግቡ ቆይ ጥሩ እሺ ታዲያ እነሱ ላልወጣላቸው ሰዎች ነው እኮ እሺ ይወጣለት ሰውዬ እኮ ቢያንስ ቆንጆ ስራ ሰርቶበታል ለምትሉ ይወጣለት ሰው ጉድ ልንገርህ ይወጣለት ሰው የ40 ሰዎችን ገንዘብ ሰበሰብ ህፃን ልጅ ነህ ትልቅ ብር አታውቅም ካሁን በፊት በዛ ብር ስራ ሰርታ አታውቅም እንደፈለክ እንኳን እንዳሞክር ሰልፍ ኮንፊደንስ የለህም የሰው ገንዘብ ነው ልምዱ የለህም ያላቅም በጨቅላ ዕውቀትህ የሰው ገንዘብ አዝለህ ልብህ እንዲሁ ጽንቅ እንዳለው ካንሰር ልብ ችግር ስኳር ደም ግፊት ምንድነው የማይመቻኝ ትላለህ ካንጋሮ ፍራሽ ላይ ተኝተህ ዛሬ ቀኑ ይደብራል ትላለህ ምንም ድብርት የለም እኮ ድብርት የሚባል ኪስ ይዘው ያንተ ነው የሚመስልህ አካውንት ላይ ምሽሽ ሲመጣ ያንተ እየመሰለ እዚህ ጋር ሌላ ኩራት ይሰማል እዛ ጋር ሌላ ጭንቀት በውስጥ ቤት እየገዘገዘ ነው ትሄድና የሆነ ነገር ትገዛለህ ቢቀልጥስ ጉድ ነው የሰው ገንዘብ አንተ ያለው ዕውቀት መከራ ተሸከምክ እነሱ ደግሞ ገንዘባቸውን ሰጠው ባዶ ቤት ታቀፈው ይህ ቀውስ ነው የሚባለው መረዳጃ ዘዴ ነው መጃጃያ ዘዴ እየተው መጃጃያ ዘዴ አንተ ስለማታውቅ ነው ይኸውልህ ትልና ጨረቃ ቤት ገዝቶ በ6 ወሩ እጥፍ ያተረፈ ነበር አሁን ጨረቃ ቤት በዶዘር ድባቅ እየመጣ ነው መኪና ገዝቶ መኪናውን እያከራየው ቁቡን ከፍሎ ነበር አሁን መኪና በሄደበት እየነደደ ነው አባቴ ታዲያ ችግር ሲመጣ ነው እንጂ ጉዱ በአማኑ ቀንማ ሴትም ጀግና ነች ያለ ቢዝነስማን ማለት የሰው ሰራሽና የተፈጥሮ አደጋ ሲመጣ እኔ ነኝ ብሎ የሚቆም ነው በራስህ ከሆነ ያለዛ ወርቅነቱ የሚያስታውቀው እሳት ገብቶ ሲወጣ ነው እንጂ የሚያብለጨልጭ ሁሉማ ወርቅ አይደለም በቁብና በብድር ሀብታም የሆንክ ሰውዬ ሙሉ በሙሉ እንቅስቃሴ አርቲፊሻል ስለሆነ እባክህ ወደ ተፈጥሮ ተመለስና ባንተ ዕውቀትና ባንተ ልክ አንተ ጠፍጥፈ በሰራው ሲስተም ላይ ቀጥ ብለና